ምን ነው ሀኒ? ምንድነው አንቺ? ጋይ ሲጋራ እንግዛ። ታውቃላችሁ መቼም እኔ ካላጨስኩ የጠጣው አይመስለኝም። ታዲያ ሴቶች ምን እንጠብቃለን? እንግዛ። በታች እንደውም ደብላ ይቻላል። ምን ነው ሀኒ? ዝም ብሎ ቁርጠት ነገር ነው፣ ይተውኛል። ምንድነው ሴቶች አይገባም እንዴ? አረ እንገባለን። ሴቶች ገዝቻለሁ፣ እንግባ። አላየሽማ ስትወጪ? በፍጹም የት ሄዳል እሱ? አትጨነቂ፣ የሆነ ፋራ ነገር ነው። ነገ አገኘዋለሁ። ስትመችኝ እኮ ምንድነው አንቺ? አረ ኒንጃ፣ እኔም አላቅም። ሽንትሽን እንኳን አትቆጣጠሪኝ። በዘር በይ። ምንድነው? ምን ተፈጥሮ ነው? አላቅም፣ ግን እያመመኝ ነው። ሆስፒታል መሄድ አለብኝ። ህመሙ ሲሰማሽ ለምን ወደ ሆስፒታል አልመጣሽም? ዶክተር፣ ቀለል ያለ ውጋት ነበር አልፎ አልፎ የሚሰማኝ። እኔም ብርድ እየመሰለኝ አልፎ ነበር። አሁን ግን ሽንቴ ሲያመልጠኝ ነው ደግጬ የመጣሁት። በጣም አዝናለሁ። ከረፈደ ነው የመጣሽው። ምንድነው ዶክተር ንገረኝ። ውጤትሽ እንደሚያሳየው ሄፓታይተስ ቢ በተለምዶ ጉበት የምንለውና የማህፀን ካንሰር ያሳይ። ይህ በሽታ የሚመጣው ከተለያዩ ወንዶች ጋር በሚደረግ የግብረ ስጋ ግንኙነትና በተለያዩ ሱሶች ምክንያት ነው። የደወሉላቸው ደንበኛ አይነሱም። ሁሉም ጓደኞችሽ አያነሱ። ግድ የለም፣ ለሜላ ደውልላት፣ እሷ ታነሳልሃለች። እሺ፣ ግን የመጨረሻ ነው ይሄ። አነሳችሁ። ምን ነው ጠፋችሁ? አሞኛል እኮ። ወይኔ ጓደኛዬ፣ ሰማሁ እኮ። እንመጣለን። ሰሞኑን ስራ ስለበዛብኝ ነው። ደውልልሻለሁ። እሺ በቃ። ደሞ በሽታዋን ልታጋባብን ነው እንዴ? አሁን ከረፈደን ቢሆን የገባሽ ይመስለኛል። ገና የጊዜ ሳይመጣ ነው ብዙ የመከርንሽ፣ ግን ልትሰሚን ፈቃደኛ አልነበርሽም። በመጨረሻ ማን ጋር ነው ተመልሰሽ የመጣሽው? ቤተሰቦችሽ ጋር። ሁልጊዜ የምናደድበትን ነገር ልንገርሽ። እስከ መቼ ነው ስንታመምና ሲጎልብን ቤተሰብን መሸሽ ጋር የምናደርገው?